ሰላም ውድ የኔ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንዴት ሰነበታችሁ? እንዴት ስከረማችሁ? እንዴት ስዋላችሁ? ያልኩኝ ሰላምታዬን በመጀመሪያ አቀርባለሁኝ። ከዛ በመቀጠል እንግዲህ የዛሬ ሳምንት የእናቶች ቀን አክብረናል። ብዘገይም እንኳን ለእናቶች ቀን በሰላም በጤና አደረሳችሁ ላለሁኝ። በመላው ዓለም የምትገኙ እናቶች እንኳን ለዚች ቀን አደረሳችሁ እላለሁ ማለት ነው። እናቶች እንግዲህ የትም ሀገር ያለች እናት ዩሮፕም ትኑር አሜሪካም ትኑር አፍሪካ ውስጥም ትኑር የትም ሀገር ያለች እናት ናት ለልጇ። በምንም የህይወት መርህ ውስጥ ትኑር፣ ሀብታም ትሁን ድሃ ትሁን በመካከለኛ ኑሮ ውስጥ ትኑር፣ በምንም እናት ለልጇ እናት ናት። ማንም እናት የምታደርገውን በአቅማቸው በሚችሉት ሁሉ እናትነታቸውን ለልጆቻቸው ያሳያሉ። ስለዚህ እናቶቻችን ክብር ይገባቸዋል። እናቶቻችን በቃ በተለይ ደግሞ ልጅ ወልዶ ማሳደግ ስንጀምር በይበልጥ የእናቶቻችንን ጣዕም የወላጆቻችንን ጣዕም ሞር እያወቅነው እንመጣለን አይደለ? በአብዛኞቻችን ወይኔ የምንልበት ሰዓት አለና ሁልጊዜ እኔ ደግሞ ምን እላለሁኝ ወላጆቻችን በቆማቸው እያሉ እንዳይቆጨን ቆመው እያሉ ምንችለውን ያህል ብናደርግላቸው ብዬ አስባለሁኝ። ምክንያቱም አንዳንዴ የመሸወድ ነገር አለ። ማንም ወላጁን ጠልቶ ምናምን ሳይሆን እድሜ፣ በዙሪያ ያሉ ሰዎች፣ ልጅነት ብዙ ነገሮች ያታልሉንና ወላጆቻችንን ማድረግ ያለብንን ነገር ላናደርግ እንችላለን፣ ልንረሳ እንችላለን። ማንም ቋሚ የለም፣ ቀዳሚውን እግዚአብሔር ያውቃል። በመርህ ግን ምን እናስባለን? በእድሜ ሰው ቢሄድ ጥሩ ነውና ቀድመው ከሄዱብን በኋላ እንዳንቆጭ እንዲህ ባደርግ ኑሮ እንዲህ ብሆን ኑሮ የሚል ጸጸት ውስጥ እንዳንገባ ምን ጊዜ በህይወት እያሉ ብንደርስላቸው ደስ ይላልና እግዚአብሔር ለዛ ያብቃል። እግዚአብሔር ደግሞ ያንን ልቦና ይስጠን። ብዙ ስላላደረግን አይደለም፣ ብዙ ስላለንና ስለሌለንም አይደለም፣ ፍላጎት ነው ትልቁ ነገር። ወላጆቻችን በተለይ ርቀን ተለይተናቸው ሌላ ቦታ ካለን እዛም ሆነን ተለይተናቸው አግብተን ቤተሰብ መስርተን ከነሱ ቤት ወጥተን ራቅ ያለ ቦታ በምንኖርበት ሰዓትም እንደ ድሮ በየጊዜው ላናገኛቸው እንችላለን። አብረን አናድርም አይደለ? ስለዚህ በስልክም በመደወል እንዴት ናችሁ፣ ደህና ናችሁ ወይ፣ አላችሁ ወይ ማለትን አንርሳ፣ አንዘንጋ እላለሁኝ። እህታዊ ምክሬን ነው ማለት ሁሉም ሰው ሊያጋጥመው ስለሚችል ማለት ነው። ልንሸወድ ስለምንችል እችን ጊዜን ለወላጆቻችን መስጠት አለብን። እስቲ አሁን እንኳን ይሄንን ቪዲዮ የምታዩ ሰዎች ወላጆቻችሁን ሳትደውሉ በስራ ምክንያት ሊሆን ይችላል፣ በተለያየ ምክንያት ሳትደውሉ የቀራችሁ ሰዎች ደውሉላቸው። እንዴት ነሽ ማሚ፣ እንዴት ነህ አባቴ፣ እንዴት ነሽ እናቴ እንበላቸው። እሱ ነው እነሱን የሚያስደስተው ትልቁ ነገር እላለሁኝ። እሺ፣ እና ምንድነው የእናቶችን ቀንን ምክንያት አስመልክቶ አንዳንድ ሶሻል ሚዲያ ላይ ዞር ስል ያየኋቸው ደሳስ የሚሉ ነገሮችን አብረን እንመልከት። I love you, mommy, my sweet mommy. You make me happy when I am sad. I always have you inside my heart. With you, I feel happy. Cha cha cha!